ቢዝነስ ኮፊ ቶክ በጣም ቅመም የሆነች ነገር ላወራ ነው። ቢዝነስ ባለቤቶች በደንብ ስሙኝ። ብዙ ጊዜ ማኔጅ ስታደርጉ ብሬ እየተበላ ነው ወይ እቃው ላይ ነው ምናምን ብላችሁ ብዙ ጊዜ ታስባላችሁ። ልክ ናችሁ፣ እሱ ማኔጅ መደረግ አለበት። ሌላኛውን ግን የዘነጋችሁትን ፓርት ልንገራችሁ። ገንዘብ ከዚህ በፊት አንድ ቪዲዮ አዘጋጅቼ ነበር። የእምነትህና የነበረህ ልማድ ሪፍሌክሽን ነው። ስለዚህ አሁን ላይ ልጠይቃችሁ የምፈልገው ነገር እና ለራሳችሁ መመለስ ያለባችሁ ገንዘብ ለእናንተ ምንድን ነው? አንደኛ ክራሻችሁ ነው። ይሄ የሃይ ስኩል ክራሽ የሚባል አለ። በቃ እሷን ሲያያት የሚናገረው ነገር ያጣል። በቃ በጣም እንደ ትልቅ እንትን ነው የሚያያት። በጣም ኤክሳይትድ ነው ምናምን እና ብር እንደዛ የሚሰማችሁ ከሆነ ከባድ ነው። ለምን ማኔጅ ማድረግ አትችሉም። ለምን ሲመጣ በጣም ኤክሳይትድ ነህ። ሁሌ ማየት ደስ ይላል። ሰውን እያወራ አካውንት ላይ ያለ ብር ነው ትዝ የሚል። እንዲህ አይነት ችግር ካለ በቢዝነስን ማኔጅ አታረገውም ወይም ብርን ማኔጅ አታረገውም። ለሌሎቻችሁ ደግሞ ሜቢ በጣም ጨካኝ አስተዳዳሪ ወይም ደግሞ ይሄ ስሌቭ ማስተር ነገር ሊሆንባችሁ ይችላል። ሲመጣ ይሄዳል፣ ሁሌ ያጥርሃል። ስለዚህ በቃ በጣም ትታገለው አይነት ነገር ይሆንብሃል። ስለዚህ ዛሬ ጥያቄ ነው፣ ብር ጋር ያላችሁ ሪሌሽንሽፕ እንዴት ነው? ጤነኛ ካልሆነ ሪሌሽንሽፓችሁን መስተካከል መቻል አለበት ልላችሁ ነው። መልካም የስራ ቀን